እሺ እስከመጨረሻው ምን አደረገን ሳይሆን የምትለው ማለት ነው። እንድሪስ በውስጥ ሁሉንም ልላክልህ። በቃ ለሁሉም ጉዳዩን አንተ ንገረን። ከኢዛን ተነስቼ የሚለውን ወሬ ቀጥልበትና እኛ እስከመጨረሻ እንስማ። ከዛ ኮብራው ግን ኮብራው ይኸውልህ፣ አዳምጠኝ። ኮብራው ይኸው አቡ እርዳው እስከሚጨርስ ድረስ እንዳትገባበት አንተ። እኛ የምንፈልገው ነገር አለ ከሱ ይናገር። ሚውት አድርጋ እንዴ። ከዛ ጥያቄ ሲኖር ትጠይቀዋለህ። እሺ አቡ እርዳው አሁን በነፃነት ቀጥል። እሺ ማዶ ላይ ሁኜ እያየኋቸው ነበር ብለሃል። ቀጥል። እሺ አይ አይደለም እሱ እየቀለደብን ነው ከሚል ልልቀቅለት። ሁሉንም ፎቶንም የተነሳውንም ፎቶንም የተደረገውን ድርጊት ለእንድሪስ ሁሉንም እንላክለት። በዚህ ያየኸውን አንተ ያድርሳችሁ። እንድሪስ የራሱ መረጃ አለው። ይኸውልህ እንድሪስ የራሱ መረጃ አለው። አንተ ያየኸውን በአይነ በብረቱ ወይ ደግሞ በስልክ ያለውን ነገር ንገረንና እንድሪስም የራሱን ይናገራል፣ ማሜ የሚናገራን፣ ኮብራውም ይናገራል። አንተ እኮ ራስህን ወክለህ እኮ ነው የመጣው። ለእንድሪስ መግባት ካለበት እኮ አንተ መግባት አልነበረብህ። እዛው ሰጥተው የና አስተላልፍልኝ ማለት ነበረብህ። ልግባ ብለህ አስገቡት ብሎ ነው የመጣው። ሶ ንገረና አሁን ያለህን ነገር ጀምርና አንዴ እንድሪስ ይቅርታ አድርጉልኝ። እኔ በጣም ይቅርታ ስላቋረጥኳቸው። እንድሪስ የሆነ በዋትሳፕ ለምንድን ነው ማታስገብኝ? ማስረጃው እኔ እጅ ላይ ያለ እያለ ነው። እኔ ልጠይቀው፣ እኔ ላሳይ እያለ እኔ ልውረድ ከታች ላዳምጥ። እሱ ይግባ። አስገቢ ውረድ ለሽን አስገቢኝና ስለሚተዋወቁ እዚህ ላይ ነው ያለው። ጋይስ ተስፋ አትቁረጡ። አይቋወርዱ አስገቢው እንድሪስ አቡ ማነጃ ኔትወርኩን አስተካክል። በመጀመሪያ እድል ስጡት፣ እንድሪስ ይጠይቀው። እሺ እድል ስጡት። ለምንድን ነው የወጣው? ለምን ወጣ? ለምን አስወጣችሁት? በመጀመሪያ ማንም ማስወጣት አይችልም። አንድ ሰው ብቻ አዳምጡኝ። እኔና እዚህ ጋር ያላችሁት እናንተ እንለያያል። እኛ አይደለም እዚህ ሰው ፊት መጥቶ መናገር ቀርቶ ዛቻ እንኳን ማንፈራ ሰዎች ነን። ይህ ሰው ደግሞ ሚያ ላይ አሁን በፊት ገብቶ ላያውቅ ይችላል። እንዲህ አይነት ነገር ቀስ አድርጋችሁ አይቻታለሁ የፈለጋችሁትን ልካለሁ እያለ ነው አይደለ? ቀስ ተደርጎ ነው እንጂ እኔ የምታዋክቡን ነገር እኔ ምንም አልጣመኝም። ለልጅቱ ከሆነ ቀስ ተደርጎ ነው ይሄን ልጅ እሺ እንዴት ነው ያለህ ነገር እስኪ ተብሎ ነው መሆን ያለበት። እንዴ እኔ የፈለገ ብዙ ትብ አልሰማችሁም፣ ግን ይሄን ሰው ማውራት እንኳን የማይችል ሰው እኮ እሱ ብቻ ይጠይቀው። እንድሪስ ነው። እሺ በቃ ይቀጣ ያለ ሰው ነው። እንድሪስ ተረጋጋ። ያው ለአዳም እንድሪስ አምነንሃል የሚለውን አቀረብኩ አይደለ? ለምን እንድሪስ ተረጋጋ ነው የኔ የማመጣችሁ ሰው ለእናንተ ምንም አይመስላችሁ? እሺ ይቀጣል እኮ የሚጠቅም ነገር ነው። ይሄን ያክል ነው እንድሪስ አዳምጥ። እሺ ይቅርታ በቃ አምነንሃል። አሁን አስገባው፣ አንተ አስገባው፣ ራስህ አስገባው። ወይ በዴክስ ጠይቅ ወይ አንቺ ጠይቂው። እኔ አልጠይቀውም። ሚኪ ወይም አንተ ጠይቁት። አንተ ራስህ ልጠይቀው ብለህ አይደል የምታው? አንተ ጠይቀውና አስገባውና እንጠይቀዋለን። አንተና ና በሉት እስኪ ቅድሙ ልጅ አስገባው። ይኸው እኔ የራሴን ሞዴሬተሮች እንዳለ አንስቻለሁ። ማስገባት አይችሉም። ማስገባትም ማስወጣትም የሚችለው እሺ አንዴ ልንገራችሁ። ማስገባትም ማስወጣት የሚችሉት 4 ሰዎች ናቸው። ብሬክስ፣ ሚኪ፣ ሰያና ሳሪቲ ብቻ። በቃ ያው የኔ ሞዴሬተሮች አያስወጡ አስገቡ። ራሳችሁ ናችሁ የምትሉት። አስገባው። ደግሞ አቡዬ ስለሚተዋወቁም ጭምር ለዛ ነው በትዕግስት የምናዳምጣቸው እንጂ አይተናቸው አይደለም አይደል? እንደዛ ቦታ ላይ ኔትወርካቸው አንድ ነው፣ ቻይ ናቸው። ስለዚህ የሚናገሩትን ነገር በቀላል አናየውም እኛ። ስለዚህ ወንድማችን አቡርዳው ግባና ሀሳብህን ጨርስ። ከዛ እንድሪስ ጥያቄ ይጠይቀሃል። አንተ 2 ሰው ይጠይቀው። ሚኪና እንድሪስ ብቻ ጠይቁት ፕሊስ። እሺ ሌላ ሰው አይጠይቀው። አሁን ጠይቀዋለን፣ ችግር የለውም። ይሄ ቤት ማኔጅ የማድረግ ምናምን ጉዳይ ሳይሆን ሀቅን እንዳወጡ ነው እንጂ ሀቢባ ቤቷን በምን መልኩ እንደምትመራው እናውቃለን። በስርዓት ነው። ግን አሁን እኛ የሚደበቅ እውነት እንዳይኖር ታግሰን ብስጭቱን መሆኑ እንችለን ለማስተናገድ ነው። እና ታች ያላችሁ ልጆች እባካችሁ ተረዱ። ምንም ነገር ቢባል ችለን ባናጠፋም የሰው ነፍስ እኮ ነው የተያዘው በእጃቸው እኮ። ያ ነገሩ ከመስመር እንዳይወጣ ሰው ቢቆጣም አባብለን በጸባይ በትዕግስት ይዘን ጉዳዩን ጥግ እናደርሳለን። ስለዚህ አሁን እንትናን ጥራው፣ እንድሪስ እባክህ ደውልለትና ወንድሜ ጥራውና ይምጣ። እሺ የደወልልኝ እንድሪስ እሱን ከሆነ እያወራህ ያለኸው ኮድ እንሰጥሃለን እና ተመለስ በልልና እንዴ
እንደው ከባድ ፈተና እኮ ነው የገጠመው። ያ እኛ ታውቃለህ፣ ዙሪያ ጥምጥም ስንሄድ መረጃ ለማግኘት መካከል ላይ ይመጡና አስገቡን ብለው ነገሩ ድንክክር ይላል። የሆነ ነገር ልንጠይቅ ስንል ይወጣሉ፣ ያመልጡናል። ካላስገባክ ደግሞ በውስጥ ምን ብለው ቮይስ ያደርጉልካል። አንቺ ሀቅ እንዲወጣ አትፈልጊም እንዴ? ምናምን ይሉካል። የላክነ ነበር አላስገባህንም፣ ምን ሆነህ ነው? ችግር አለ ወይ? መረጃ እኛ ጋር ነው ያለው ይልሃል። ከዛ ቁጭ ብላንን ሁሉ ሜሴጅ ስታይ ከባድ ነው ጊዜው ራሱ የሚጠይቅ ነገር። በዛ ላይ እህታችን በሰው እጁና እየተሰቃየች ነው ያለችው። መቼ ያወጡኛል፣ መቼ ይለቁኛል እያለች እስካሁን መፍትሄ የለም እያለች እየተሰቃየች ነው ልጅቷ። በህይወት ባትኖር እነዚህ ሁሉ ልጆች እየገቡ እንደዚህ አይሉ። ማን እንደያዛት አይተዋል፣ ምን ላይ እንደሆነች አይተዋል። ሀቡ ይቺ ልጅ ያ ቢሆን ኑሮ እንደዚህ እንደው እስኪ ኢማጂን ሆነን ለመናገር ምን ሊፈጠርብሽ እንደሚችል አእምሮች ላይ ራስ በራሳቸው ይተዋወቃሉ። አቡርዳን እኮ ዛሬ ያያት ልጅ ነው። ዛሬ ጠዋት አይቻልም። ዛሬ ያየዋት አለ። ከዛ ደግሞ በጊዜው ነበርኩኝ። በጊዜው መጀመሪያ ማንን ስልክ ቀማ፣ ከዛ ሽርጥ ተቀበላቸው ሲል ይሄ ልጅ በአጉሊ መነጸሪያቸው ከጎን ይኑር አብሮ የቆመን ሰው ይሁን እንግዲህ የምናውቀው ነው፣ ከማውራት ነው የምናገኘው። ስለዚህ ታግሰን እንስማቸው። እንደገና ደግሞ የልብሳቸውን ከለር መጠየቅ፣ ምን ለብሳ ያው መቼ የት እንዴት ምን ለብሳ ነበር የሚለው ያያት። ማሜ መጥቷል፣ ማሜ መጥቷል፣ ማሜ ይምጣልኝ ብሏል አቡ። ማሜ በማን ቦታ ይግባ? ጥያቄያችሁን ማኩፋኑ እና መንገደኛው ጥያቄዎቻችሁን ለሚኪ ላኩለትና ሚኪ ጠይቅ። ማኩ በአንተ ቦታ ይግባ ማሜ? ችግር የለውም። እኔ ታች ሆናለሁ። አዎ ይግባ፣ በኋላ እመጣለሁ። ችግር የለውም። እሺ ጥያቄ ማሜ ሲወርድ ትገባለህ። እስከዛ ግን ጥያቄ ከተፈጠረ ጭንቅላት ላይ ለሚኪ ላክለት። እሺ ችግር የለውም። ችግር የለም። እኔ ልውረድ፣ መኩ ይቀመጥ። ቁጭ በይ ቁጭ በይ። እሺ ለመውረድ ፈቃደኛ ነኝ። ሳራ ትበሉ እናንተ ደግሞ ደነዙ። ማን አለ? እናንተ በእናንተ ነው እንዴ የምመራው? ያቸው በእናትሽ መልስ የሚሰጣቸውን ሰው ይወዳሉ፣ አውቀው ነው እንጂ። ማሜ ላክ፣ ማሜ የትናንቱ ማሜ ይኸው። ማሜ አንተን ይፈልጋል፣ እንትና አቡ አንተን ይፈልጋል። ማሜ ፍላወር ሲልክ አይቼው ነበር። አሁን ሳሪቲ ካየሹ ሳቢው ሺ የትናንትናው ሰማያዊ ፕሮፋይል ሰያም ካየኸው ሳቦ ማሜ ግን ራሱ መሆኑን አረጋግጡ። እሺ አዎ ራሱ ነው። ኢንቫይት አድርጌሃለሁ ማሜ። ሰፋ አድርጌ አቡና ማሜ ትተዋወቃላችሁ? ምን አልሽ አቡ? አንድ አለቃ እያላችሁ አንድ ቦታ እየሰራችሁ እንዴት አትተዋወቁም? አቡ ፋኖን እኮ አይደለም አንተን ሰያ ነው ምልክ። እኔ አቡ እንግዳውና ማሜና አቡ ትተዋወቃላችሁ? እኔና እሱ አቡ ረድዋን እና ማሜ ትተዋወቃላችሁ? ማን ነው ይሄ? እስቲ አውሩ፣ ተነጋገሩ። ትተዋወቃላችሁ አይደል? አንድ ቦታ ነው የምትሰሩት፣ አለቃችሁ አንድ ነው። መናገር ያለበት እኮ አቡ ወርዳው ነው። እሱ አይደለ ከመጀመሪያ የመጣው ኮስፒክ ይሰማል። አቡርዳው ሚኪ ይሰማል አይሰማም? ማሜ ትሰማለህ? ማን ነው ይሄ አቡ የምትሉት? መረጃ ላይ ብሎ ነው የገባው። አሁን እንድሪስ ነው ያመጣው። ናቶ ለአንተ በዛ ማለት ነው። እና በሀቢባ ቤት ናቶ ማለት ነው። የሌላ ሰው አልፈልግም። ናቶ ለና ያለው ሁለቱ ያኔ እንነግራቸዋለን። መጨረሻ የደረስንበትን የሚያደርጉ ከሆነ ያደርጉታል። ከዛ ውጭ ከላስ አሁንም ና እኔ ከላይ ነኝ እናስገባለን። ትገባለህ። ይህ ነገሩ እኮ እዛ አካባቢ እነሱ የሚያውቁት ነገር ያለሽ አቤት ሚኪ እውነቱ ይወጣ ካላችሁ ማንም ሰው እንዳያወርደው ኩብራውን ማለት ነው። ኩብራውና እኔን ማንም ሰው እንዳያወርደን እውነቱን የምትፈልጉ ከሆነ ከዛ ውጭ ከሆነ ግን ሚኪን የምገባበት የለኝም። እሺ ይምጣ ማንም እንዳያወርደው። ሞዴሬተሮች የሀቢባ ሞዴሬተሮች እባካችሁ
የሁሉንም ሞዴሬተሮች ማኔጅ ገስት ዘጋና ማን ነው ማስገባትና ማስወጣት የሚችለው? ሚኪ፣ ሰያ፣ ሳራ፣ ብሬክስ አራታችሁ እዚህ ጋ ያላችሁ። ከዛ ውጭ ማንም ማስገባት ማስወጣት እንዳይችል ማኔጅ ገስቱን የሁሉንም እዘጋዋለሁ። ከዛ በኋላ ምንም አይነት ምክንያት አይኖርም ማለት ነው። ማንም ነቀለኝ ተነቅዬ ነው ምናምን የሚባል ነገር እንዳይኖር እዘጋዋለሁ። አሁን ማስገቢያና ማስወጫ ኮብራውን ካያችሁ ታስገቡት። ወይ እኔ ልውረድና መጨረሻ ኮብራው የእኔን ቁጥር መጨረሻውን ጻፍልን። ኮብራው ተመልካቾች ኧረ ለፎሎ ነው እያሉ ነው። ማንን ነው ለፎሎ ነው የምትሉት? አቡ እርዷንን ነው። ተው፣ ምናልባት እውነት ሆኖ ተገኝቶ እንዳንጸጸት እንረጋጋና እንጠብቅ። ታገሱ። አሁን እኮ ጠያቂውም የሚገርምሽ አቡዬ ከታች ኮመንት ላይ የሚጠረጠረው ሰው ሊሆን ይችላል። እኛ ለኮመንት አሁን አቴንሽን እኛ ገስ ላይ ገብቶ ኃላፊነት ሰጡ የሚናገሩ ነው አለ ሰው ደግሞ የምናውቃቸው ሰዎች ካልጻፉ በቃ የ50 ሺህ ህዝብ ኮመንት እንዴት ነው ማኔጅ የምናደርገው? አይሆንማ። ቤታችን ቤት ውስጥ የገቡ ልጆች የሚሰጡትን ቃልና እዚህ የሚተዋወቁ ሰዎች ክሮስ ቼክ እናደርጋለን። ይምጡልን የሚሉትን ሰዎች እናመጣለን። የሚያውቋቸው ሰዎች ስለሚኖሩ ይተዋወቃሉ። ስለዚህ ምናልባት አያቀኝም ብሎ እዚህ ሰው ተናግሮ ቢወርድ አንድ ጓደኛው ለእኔ በውስጥ እከሌ ማለት ፎቶ ይሄ ነው፣ እከሌ ማለት ስልኩ ይሄ ነው፣ የሚሰራው ይሄ ነው፣ አሁን ያለበት ይሄ ነው ብሎ ሰው ያመጣል። ስለዚህ ሪስክ ውስጥ መግባት ከፈለጉ መዋሸት ይችላሉ። የእኔን ቁጥር መጨረሻውን ጻፍና እባክህን ግባና ያለውን ነገር ተናግረን እንውጣ። የአንተን ስልክ የመጨረሻውን እኮ የሚያውቀው እሱ ብቻ ነው። ስለዚህ እኛ እንድንስበው ኮዱን ለእኔ ጻፍልኝ ወይ ደግሞ ለሆነ ሰው ጻፍና ያን ሲጽፍ እኛ እንጽፍለታለን። ለምን ጻፍለት? ኮብራው መጨረሻውን እኔ ኮብራው እሺ፣ ጽፍልኝ ቁጥር ላይ በዋትስአፕ አግኝቼዋለሁ። እኔ አገኘከው? አዎ፣ ግን እንትን የለኝም፣ ሞዴሬተር የለኝም። ልሰጥክ ነው ብሬክስ። የአንድን ሰው እኔም አግኝቼዋለሁ። አቡ አራታችሁ ብቻ ማስገባት እንድትችሉ ማለት ነው። 10 ይዝልሻል አይደል? አግኝቼዋለሁ፣ እስካሁን ይዤዋለሁ። አለ ይኸው። ቆይ ለብሬክስ ሞዴሬተር አለ። ይኸው ብሬክስ አሁን ማስገባት ይችላል። ብሬክስ ቦታ የለም እኮ እኔ ልውረድለት ለኮብራው አቡዬ። ለምን ይሄ ቦታ የለም፣ ሙሉ እኮ ነው። ወይ እንድሪስ ማሩ ካላወራ እንድሪስ ማሩ ከተፈለ እንድሪስ ላውርድክና ተመልስ ካለው እሺ ወንድሜ። አዎ ሳርዬ አስገቢ። ማን የሚገባው ነው? ኮብራውን አስገቢ። ይኸው ልኬለት ሙሉ ነው ማለት ነው። አዎ ይኸው አሁን ላክለት። አንድ ታወርጃለሁ። እኛ ከሩቅ ሀገር ሆነን ኢንፎርሜሽን ለመቀበል እንደምንለፋው እዛችሁ እግር ላይ ያላችሁ አብራችሁ የምትሰሩ ሰዎች ደግሞ መጣችሁ ስራውን ቀላል ማድረግ ትችላላችሁ። እውነት ለመናገር የገጠር ልጅም ከተጠያቂነት መዳን ይችላል። ያዙ የተባሉ ሰዎችንም አንጠይቅም። አፉ ተባብለን እህታችንን ይዘን መመለስ ነው አላማችን። አላማው ይሄና ይሄ ብቻ ነው። ኮብራው እስኪ የሆነ ነገር ላክ። ሻሃን ችግር ስለሆነ አግኝቼዋለሁ። በተቀድማችኋል። ስቢዋለሁ። እስኪ በሆነ ኮብራው ኔትወርክ እና ስልካችሁን አስተካክሉ። ሚኪ በኮብራው ጎን ያለው ምንድን ለማለት ነው? እስኪ እሱ ምን ነገር ፈልጉ ይነገርና እንቀጥላለን እኛ። እሺ ወንድም ያቦርዳው ይሰማል? ይሰማል። ታውቀዋለህ ኮብራውን? ለእኔ ይሰማኛል። አላውቅም። ይሰማኛል። ማሜን ታውቀዋለህ? ማሜን ትናንትና ያወራው ስላለ ማሜን የለኛው ነው። ኮብራው እንዴ? እሺ ማሜን ታውቀዋለህ?
ማሜን ድምፁ እኔ እንጃ አዲስ ያልሆነ ላቀው እችላለሁ። በውስጥ ተተዋወቅን እንጂ አታውቃቸውም ሁለቱንም? አዎ። እሺ ምንድን ነው ያለህ ነገር? የገባህበት አላማ ምንድን ነው? ወደ እነሱ ሙቭ ከማድረጋችን በፊት የገባኸው ነገር ምን ልትለን ነው? እኔ ሸበካና ሻሃን ትንሽ ሸበካና ሻሃን ያዝ ያደርገኛል። እኔ ትናንትና ማሜ ሲጠይቀው ስልኩን አንደኛ ካደ፣ አንደኛ የሚሰራበትን ሙድራችን አንድ ነው ሲል ካደ። ለዛ ነው ማሜን አንጡት ያልኩት ማለት ነው። ለዛ ስለካደበት ለእኛ የሚቀርብበት ጉዳይ መንገድ ታለው ተክላይ መቅረብ የሚችል ከሆነ እንዲቀርብ ማለት ነው። ኦኬ ጥሩ። ስለዚህ ቅድም አንድ ነገር ብለህን ነበረ። ልጅቱ ከማን ጋር እንዳለች እናውቃለን፣ የማንን ስልክ መጀመሪያ እንደቀማ እናውቃለን። ስለዚህ እሱን ብለህን ነበር። በእሱ ላይ እስኪ የሆነ ነገር በለን። እሱ እነኝህ እየተመሩ እየሄዱ እያሉ አራቱ ለብቻቸው አራታቸው ለብቻቸው ነው አንዳንድ ይዘዋቸው የመጡት አይደለም። የገጠር ልጅ አራታችን ነው ይዘዋቸው የመጣችሁት። እሱንማ ለእኛም ነግረውናል እኮ መድረክ ላይ ሁሉም ከዚህ ሰምተን እንዳለው በሚፈልገው ነገር ይጨርስና የሆነ ነጥብ እንዲነስ ብያለሁ። ቀጥል። እሺ ጠይቅ ጥያቄ። የገጠር ልጅ ጓደኛ ማን ነው ስሙ? የአንተን ጓደኛህን ተጓደኛ ላይ ስልኩን ትቀበሉ ከሁላችንም ተቀበለ ተጓደኛ ላይ ተቀበሉ ማለት ነው። ከማንኛው ስሙን ንገረኛኛው እንኳን ተንገረኝ እንጂ የተቀበለው ያለው ካለው ሰውዬን ስሙን ንገረኝ እንጂ አላየህ አብራችሁ ትሄዳችሁት። እኔ እኮ አብረው ስነግረኝ እኔ ፎቶም አለ ስሙን ስነግረኝ እኮ እንዳውቀው እኮ ነው። ቅድም የመጣ አላየኸውም? ቪዲዮ የገለበጠው ማን ነው? አላየኸውም አንተ? የእሱን የተቀመው መጀመሪያ ቅድም ፓስፖርት እና ስልክ በቪዲዮ ያሳየልኝ። የእሱ ተቀማ። ከሽርጥ መደዳችሁን ሽርጣችሁን ተቀበላችሁ። እያየን ነው እኛ አካማሉ። ኦኬ እያያችሁ ኦኬ። ስልኩን ቀማው። ቅድም በቪዲዮ የገባው ስልኩን ቀማው። ከዛ ቀጥሎ ሽርጥ መደዳውን ተቀበላቸው። እናንተ እያያችሁ ነበር ማለት ላይ ማለት ስልካቸውን ሁላችንም ተቀማ እያየን ነው። እንደውም እሷን የያዛ ጊዜ ውሃ የምትጠጣ የነበረውን ውሃን ወርውራለች። እያየኋን ነው። ኦኬ የምትጠጣውን ውሃ እየወረወረች እነሱ ቢያንስ ስንት ሚኪ አሌክሶ ማነህ? ብሬክሲ የኔ ወንድም፣ ይሄ የተለመደ ነገር ነው፣ የተለመደ ወሬ ነው። ይሄ ሸቀበው፣ ቆለቆለው፣ ዘቀዘቀው፣ ሄደበት፣ ይሄ የተለመደ ሆነ። ብሬክስ አንዴ ምናልባት እያየሁ ነበር ሲል የሆነች ፖይንት መያዝ ፈልጌ ነው እኔ በበኩሌ። እኛ ምን ይዘው ነጥብ ካለ በነገራችን ላይ ይቅርታና ማለት ነው ይሄ ለእንድሪስ ቪዲዮ ልከህለታል? ቆይ ውስጥ አይደለም። ቆይ ለእንድሪስ ቪዲዮ ልከህለታል አለን። ማስረጃ አለኝ ብሎኛል። እንድሪስ ማሳየት የሚፈልገው ገብቶ ነው። ማስረጃ አለኝ ነው ያለኝ። እንድሪስ እንደዛ ብሎ ነው ቮይስ የላከልኝ። ስለዚህ አሁን እሺ ማስረጃውንም ሁሉንም ለሱ ልላክለት በውስጥ ለምን ተልክለተ ለምን አታሳየንም? ማስረጃ አለው ለማሳየት ፈልጎ ነው እንዲገባ የፈለገው ብሎኝ ከእንድሪስ ጋር ተጨቃጭቄን ያስገባው ካለ ስለዚህ ወንድሜ አምነንሃል። ማስረጃውን በሱ ሁሉንም ነገር ማስረጃውንም ሁሉንም ነገር በሱ ልላክላችሁ። ሁላችሁም ለእናንተ ይደርሳችኋል። ለምን አንተ አታሳየንም ወንድም አለ? ቪዲዮ የት ነው ያለው? አንተ ቆይ አቡርዶ አንተ ጥያቄ ልጠይቅህ። አንተ በአይንህ ነው ያያቸው ወይስ በማጉያ መነጽር ነበር ስትከታተል የነበርከው? ይሄን መልስልኝ። በአይኔ ያየኋቸው። ስለዚህ አብረህ በቅርብ ርቀት ነበር። የት ሆነህ? በቅርብ ርቀት ነበር ማለት ነው። ቆይ ከማዳመጥ እንጂ የት ቦታ ነበረ? የገጠር ልጅ ሚዩት አድርግማ እንዴ ወንድም አለ ሳያመልጥን ጠይቀው። እኔ ጥሪ ያለ ጥያቄ ልጠይቅህ። እንደዛ የተደረገችበት ቦታውንም ንገረን፣ አንተ የተቀመጥክበትንም ቦታ ንገረን። ሽፍታ የት ላይ እንደሚቀመጥ ሁሉም ስለምናውቅ። እሺ ተከከለ። ምንም እዛ ቦታ ላይ ብዙ ቆይተናል። የሆነ ዝም ብለህ
ሰው ለማታለል ምንም ነገር እዚህ 50 ትንሽ እንኳን እናገኝ እንደው ብሎ ነው ሁሉም ተስፋ አድርጎ ነው እዚህ ገብቶ መቀ ምን አለ ይሄን ቆንጆ መዝሙር ዝም ብላችሁ ሼር ብታደርጉ የክርስቶስንም ፍቅር ለጓደኞቻችሁ ብታስረዱ። ቦታው የት ላይ ነው? እንዴት አንተ የት ነው ያለው? እሺ አይቀርተው ችግር የለውም። ቦታውን ስለማውቀው ቦታውን ይንገረን። እሺ እኔ ተጅዛን እየተሻገሩ ማለት ነው። ሲግባ ከይቅርታ ጋር አንድ ሰው ወርዶለት እንድሪስ ሲግባ ለምን እንድሪስ? እሺ እናዳምጠው ከጅዛን እየሄድኩ ብለሃል። ይቀጥል። ሰው ሚኪ በእናትህ አንድ ጊዜ አስተናግድ እንትኑ መድረኩ ማለት ነው። ኩብራውና ይሄ ልጁ ያወሩ ከዛ ጋር